ሀናቡ መልእክት አድርሱልኝ ጽፌላታለሁ ወይ ማታ ቢዚ ትሆናለች ቁጭ ብላ እንትን ከንተና ስለምትል ላታዩ ትችላለች። ሀናቡ ውዴ ብዙ ርቀት አያስፈልግሽ መሄድ ተሳደቢ እኔ ፈቅጄልሻለሁ። እኔ ቤታ ብዙ ወዲ አሽሙሩንም ታዩ ወዲ ማትበይ አስተያየትም ማትችበት ተሳድጄልሻለሁ። አሁን ነው ቪዲዮሽን ማየው እኔ መቼስ ጊዜም የለኝ ቀን ሙሉ ቪዲዮ ሳይ አሁን ነው ያየሁትኝ። መቤቴ መኪና ውስጥ ሆኜ እየመጣሁ ነው ያየሁትኝ እና ያደረግሽ ያለሽው ነገር ገብቶኛል። ልክ በቃ ማቀሳሰር ምናምን ነው። አታቀሳስሪ እኔ ፈቅጄልሻለሁ። ፊሽካውን ንፊው ተሳደቢ እኔ ፈቅጄልሻለሁ። ተሳደቢ ብዙ ርቀት መሄድ አያስፈልገውም። የቱናይን ልጅ ነክተሻል ምናምን ልጅ ሲነካ ደግሞ ደስ አይለኝ። እኔ እኮ ለአባቴ ልጅ ነኝ። አንቺ ለሷ እንግዲህ ሁለት ወልዳ ምናምን ከኛ እድሜ ኩላት ልጅ ናት ብለሽ ካሰብሽ እኔም ለአባቴ ልጅ ነኝ። አንድ ሲቀጥል ደግሞ ማለት ነው አባቴ ነክታ በሌለው በሽታም አይደለም አካል ጉዳተኛ ነው ብላ በተናገረችው ልጇን ተናግሬያለሁ። እና ሀናቡ ብዙ አታቀሳስሪ፣ ስደቢኝ። እኔ ፈቀድኩልሽ ስምሽን ጠርቼ ተሳደቢ። ቲክቶክ ላይ እኮ የተለመደ ነገር ነው። አንድ ሰው ላይ ለአምስት ሰው ሲነሳ ስድስተኛው ናችሁ የምትጣሉት ሌላ ሰውን ቢኖር ማለት ነው። ያንን ሰው በጎን አድርጋችሁ ከዛ ሰው ጋር ተጣብቃችሁ ስድብ ትጀምራላችሁ። ርቀት አትይጂ ሀናቡ። ተሳደቢ፣ ፈቅጄልሻለሁ። ተሳደቢ። ብዙ ጊዜ ዝም የምለው ምናምን ላይክ ከሌሎቹ አንቺን ቀድሜ ስለማቀሽ ረጅም ጊዜ ስለምንተዋወቅ ምናምን እያልኩ ነው። እና ብዙ አትድከሚ። እንግዲህ ማን እንደሆነሽ ንገራችሁ። ብዙ አትድከሚ። ብዙ እንትን አትበይ። እና ደግሞ ሲቀጥል ነው ያልሽው አሁን እንትና እየመራች ነው። ህይወታችሁን ምሩ። እኔ ህይወቴ ላይ በዚህ አመት ምን አይነት ነገር ነው ማድረግ ያለብኝ ምን መያዝ ነው ያለብኝ ብዬ ነው እንጂ ማስበው ለዛሬ ሳምንት ቀጠሮ ይዤ ከማን ጋር ተጣልቼ ማን ያሸንፋል በንግግር ማን በቃላት ያሸንፋል። ታወራላችሁ ነው ይሰራሉ። እናንተ ታወራላችሁ ነው ይሰራሉ። ይሄንን ነው የምነግርሽ። እና ብዙ አትጨናነቂ ሀናቡ። ለዛውም ከእንትና ጋር ከፊንገር ጋር ሁሉ ጥምረት ፈጥረሽ መሳደብ ፈቅደንልሻል። ብዙ አትልፊ። ብዙ ርቀት አትጂ። እሺ ብዙ ርቀት አትጂ ሀናቡ። ብዙ ርቀት መሄድ አያስፈልገው። ቀላለው ወጥተሽ ተሳደቢ። በሙድ እያረግሽ ምናምን ነገር ልጇን ስነኪ አሁን የምትጥይበትን እኔን ለመጣል ነበር እንዴት የምትደራጁት አልገባኝም ነበር። እንዴ እግዚአብሔር ገርማኛል። ልጇን አንቺ ለሷ ሊስላለኝ ሊሲነካለው እኔም እኮ ለቤተሰቦቼ ልጅ ነኝ። እኔም ለአባቴ ልጅ ነኝ። እኔም ለእናቴ ልጅ ነኝ። እኔ አባቴ ላይ እቺ ቱና አባቴ ላይ ይሄ አካል ጉዳተኛ አባቷን ደግሞ አባቴ ትላለች ምናምን ብላ ስትናገር ነው ሳምሪ ነው የተናገርኩት። ለዛው ምን አልሄድኩባትም ሳምሪ ላይ እውነት ለመናገር መሄድ ካስፈለገኝ እሄዳለሁ። እዚህ ቲክቶክ ላይ ጥርስ ስትጣሉ ህግ የለውም። እንትናን አትናገር እንትናን አትና ህግ የለውም። ዝም ብላችሁ ነው የምትሳደቡት። እና ሼር አድርጉልኝ ወይ ሪከርድ አድርጋችሁ ሜንሽን አድርጓትኝ። በውስጥም ነግሬያታለሁ። ፊሽካውን ንፊው ሀናቡ። አሜሪካኖች ይጀምሩ ብለሽ ተሳደቢ። ፈቅጄልሻለሁ። ደስ ነው የሚለኝ። ኢንጆይ ነው የማደርገው። ደስ አይልም? አሁን አንቺ በየቦታው ስትጠሪ ደስ አይልሽ? ደስ ይላል እኮ። በየቦታው እየተጠራው ነው። በየቦታው ብዙዎቻችሁ ተነስታችኋል። እና እኔ በርዝዴን ኢንጆይ እያደረኩት ነው። ነገ ልደቴ ነው። ቅዳሜ እናከብራለን። ያው እንግዲህ የህዝብ ፍቅር እናንተ መቁጠር ነው እናንተ ስራ። ምን ማድረግ ይቻላል? እዚህ ቲክቶክ ላይ ያላችሁ ሰዎች አይኖ ትልልቅ ሰዎች ናቸው የተነሳችሁብኝ። በጣም ትልልቅ ሰዎች። ሰው ሲያረጅ ሲጃጅ ይጃጃላል የሚባለው ዛሬ ነው ያየሁት በእናንተ ቁጭ ብላችሁ አንድ ቤት ታለ ይሁሉ ቀን ሙሉኝ። እኔ እኮ መሳደብ አላቃተኝም። እንደ ድሮ የተመልሽ አፌን መክፈት አላደርገውም። ያን ቻንሱንም እድሉንም አልሰጣችሁም። እመቤቴን ነው የምላችሁ። አልሰጣችሁም እድሉን። ቁጭ ብዬ ከእናንተ ጋር ምናምን ነው። ከዚህ ሁሉ ቲክቶከር ከዚህ ሁሉ ጌመር እኔ ብቻ ተለይቼ ጠዋት ማታ እየተነሳችሁ እኔን የምትናገሩኝ ጥቅም ስላለኝ ነው ብዬ ነው። በራሴ ነው የምኮራው። ማርጊያ ምን ጥቅም ባይኖረኝ ማስጠላ ሴት ብሆን ምንም እይታ የሌለኝ ቦርኮ እንደሚባለው ቢሆን ኖሮ ልብስማም እናንተ ተንጠለጠለ ሆነ አይደል? ቢሆን ኖሮ ማንም ቦታ አይሰጠኝም ነበር። ማንም ዞር ብሎ አያየኝም ነበር። አላየሽም? ዲያና እንትና ፊንገር ስትናገር አንቺን አልናገርም። ቤታ እናገራታለሁ። አትሊስት ጥቅም አለብላ እና እኔ ጥቅም አለኝ።
የሚሳደቡ ሰዎች ራሱ እኔ ጥቅም እንዳለኝ ብዙ ነገር ይናገራሉ። ጋይስ የቤቷ አትወጣም፣ ሰው አታገኝም፣ ምን ትመስላለች፣ ያለ ፊልተር ያመለመልኳ ተቆርጣ ተፈልጣ ስቲል ግን ስለኔ ይወራል። ቢከዝ ጥቅም አለኝ። ለራሴ ነግሬዋለሁ። ቤታዬ ጥቅም አለሽ። ጥቅም ባይኖርሽ ማንም ስላንቺ አያወራም፣ ቦታም አይሰጡሽም ነበር። ለምን ሌሎቹ ቲክቶከሮች ቦታ አይሰጣቸው? እኔ ተራ የወደቅኩ ብሆን ኖሮ ሌሎቹ ቲክቶከሮችን እስኪ ቦታ ስጧቸው፣ እስኪ እይታ ስጧቸው፣ እስኪ ስለነሱ አውሩላቸው። እንያችሁ አታወሩም። ቢከስ ጥቅም አለኝ። ላይክ አውቀዋለሁ፣ ፓወር አለኝ ቲክቶክ ላይ። ተራ ሴት አይደለሁም። ተራ ሴትማ ተራ የሆነውን ሰውንማ አትመልሱለትም። ተራ የሆነውን ሰውንማ ትንቁታላችሁ። ተራ የሆነውንማ ዞር ብላችሁ አታዩትም። የሰው ልጅ አላያችሁም? ድሃ ሆኖ ሳታዩት ቀርታችሁ ሀብታም ሲሆን ትኩረታችሁን ስቦ ማለት ነው። ታብዶ የለ እንደዛ ነኝ እኔ ደግሞ የገቢ ምንጫችሁ ነኝ። ተራ ሴት አይደለሁም። ጥቅም ስላለኝ ነው ጠዋት ማታ ቀኑ ሙሉ ተዘብዝፋችሁ በቪዲዮ ሳይሆንላችሁ ሲቀር በፎቶ ሁሉ እየገባችሁ ስለኔ የምታወሩት ጥቅም ስላለኝ ነው። ደግሞ አንድ አይደላችሁ፣ ብዙ ትልልቅ ሰዎች ናችሁ። ብዙ ያነጠነጣችሁ ግማሾቻችሁ በልጆቻችሁ ኩያ ነኝ ያነጠነጣችሁ ናችሁ የምትሳደቡት። እኔ ደግሞ ኢንጆይ ያደርገዋል። ደስ ነው የሚለኝ። ማርጊያ ምን ደስ አይልም? ጋይ ስማችሁ በየቦታው መጠራቱ ቤታ 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 ዋው በጣም ነው ደስ መታደል። አለመናቃችሁ ስለኔ ቀኑ ሙሉ ማውራታችሁ ስለኔ በየቦታው እንዲህ በቃ እንዲህ ግርግሩ መፍጠራችሁ እናቴን ይሰኝ። እኔ በጣም ነው ደስ ያለኝ። ዝም ስባል አልወድም፣ ስትረሱኝ አልወድም። መረሳት የለብኝም። ሁሌ ስለኔ መታወስ አለበት። ሁሌ አልሳደም። እኔ እንደናንተ ወጥቼ አንዴ ነው ጠቅ ማረጋችሁ። ቀኑ ሙሉ እንድትሳደቡ ነው ማረጋችሁ። ከዛ ቀኑ ሙሉ ሰው እንዲሰለቸው ነው ማረገው በእናንተ። እሺ ስድቤን ታውቁታላችሁ፣ ምላሴን ታውቁታላችሁ፣ ክፍታፍ መሆኔን ታውቁታላችሁ። ያ ዘመን አለፈ። ቀበርኳት፣ ያችን ቤት ታቀበርኳት እና ያው ይሄ ሁሉ ይተናገርኩት ለሐናቡ ነው። ሐናቡዬ ጊዜ አትጠብቂ፣ ፊሽካ እስኪነፋ አትጠብቂ። እኔ ቤታ በራሴ ነግርሻለሁ። ብዙ ርቀት አትጂ። ላንቺ ማስረዳት አይጠበቅብኝም። ቱናዬ መንበሩ አባቴን ተናግራ ነው እናቷን የነካው ልጇን የነካው። ይሄ ርቀት ሜዳ ያሰልገኝ እንኳን ነካዋትኝ። ፊሽካውን ጀምሪ፣ ተሳደቢ። ስንተኛ ሰው ትሆኛለሽ አንቺ? 10ኛ ላይ መዘግብሻለሁ። የመጀመሪያውን አልተሳካላችሁ ማለት ተሳድባችሁ ህዝብ ላይ እኔን ለማስነሳት የድሮ የዛሬ ያ ምናምን የምታወጡ አላችሁ አይደለ? አልተሳካም። ሁለተኛ ዙር ጀመራችሁ አይደለ? እስኪ ሁለተኛው ዙራችሁን ደግሞ እስኪ በ2026 ደግሞ እኔን አስጠልታችሁ ወይ እኔን የምታደርጉትን ደግሞ እናያለን። ምን አይነት ግን እድለኛ ነኝ። እግዚአብሔር ምስክሬ። ላይ እስኪ ተመልከቱ። ይሄ ሁሉ ቲክቶከር አለ፣ ይሄ ሁሉ ጌመር አለ። ከዚህ ሁሉ ሰው እኔ ነኝ በቃ አቴንሽን የምስበው። መታደለው ምን ምንም ሚስቴ ደስ ይላል። who cares don't forget some issues. ሁሉም ለራሱ ቆንጆ ነው። ሁሉም ለራሱ። በነገራችን ላይ እኔ ሰው ሲጣላ ይሄን ይመስላል ትላላችሁ እንጂ ማንም ለራሱ መልክ እንደተመልካችሁ ነው። በመጀመሪያ ደረጃ እኔ ከማንም ጋር ራሴን አላፎካክርም። ለምን? እግዚአብሔር ከበቂ በላይ የሚያስፈልገኝን ነገር ሰጥቶኛል። በሶሻል ሚዲያ ማለት ነው። ፍቅር ከሆነ ፍቅር ሰጥቶኛል። እይታ ከሆነ እይታ ሰጥቶኛል። ጌመር ሆኛለሁ። ጊፍት ነው ጊፍት ተሰጥቶኛል። ሁሉ ነገር ሶሻል ሚዲያ ላይ ያስፈልጋል የተባለው መስፈርት ሁሉ አሟልቼዋለሁ። ሰው ራሴን ከራሴ ጋር ከሰው ጋር አላወዳድርም። ራሴን ከራሴ ጋር ነው የማወዳድረው። የዛሬ ዓመት ቤታ ማን ናት? የዛሬ ዓመት ቤታ ምን ስታረግ ነበረ? ያንን ነው የማየው። የዛሬ ዓመት ቤታ ምን ስታረግ ነበር? ከማን ጋር ስትሰዳደብ ነበር? ምን አይነት ላይፍ ነበራት? አሁንስ ቤታ ያለች ያንን ነው ከራሴ ጋር ነው የማወዳደረው። ቀጣይ ዓመት ደግሞ ምንድነው ማደርገው? ምንድነው እንስጠላቶች እንዴት አድርጌ ነው ማስለቅሰው? ምንድነው ከፍቼ መጣ? ምን ማደርገው? ያንን ነው ማስበው እንጂ መሳደብማ ደንቆሮሞን ነው። ከኔ በላይ ስድብ ተሳዳቢ ናት አልነበር እንደምትሉኝ? ባለጌ ናት አልነበር እንደምትሉኝ? ወይኔ አፏ አይደል ፊንገር የምትለው? ወይኔ አፏ በስማ ወንዱን ሁሉ ታስለቅሳለኝ ነው የምትሉኝ? መሳደብ አለ። ግን ቁጭ ብዬ ለምን እሳደባለሁ? እሰራለሁ። ለምን ከወዳጆቼ ጋር አወራበታለሁ። ሌላ ጌም ተጫዋች ይላሉ። እኔ እግዚአብሔር መታደለው እናቴን ይሰኝ እንዴ። ድሮ እኮ እናደር ነበር። ለምንድን ነው ስለኔ የሚያወሩት? ለምንድን ነው ማይረሱኝ? ሁሌ ቤታ ሚል ትላል። አሁን ሳስቡ ለምን እረሳለሁ እንዴ? የመጣው ሶሻል ሚዲያ ላይ ለጥቅም ነው። ለምን እረሳለሁ? መረሳት የሌለብኝ ሰው ነኝ። በቃ አልነካም። ሰው አልነካም። ቱናዬ መንበሩ ነክቻት አይደለም።
ስሜን አስገብታ በሁለቱ ጥርስ ሲጣሉ አምታሻለ ገለመኔ ብላ እኔን ስታስገባ ነው አይመለከትሽም አስገባች አላስገባይ ብሎ በዛ የተጀመረው የታወቀ ነው። አሁን ነገር አይታችኋቸው የማታውቋቸው ሰዎች ሲሰዳደቡ የነበሩ ፍቅረኛ ጓደኛሞች እንዲ ተጣብቀው ቂጥ ለቂጥ ታያዋቸዋላችሁ። ለምን ቤታን ለመስደብ፣ ሌላ እኮ ምንም ነገር የለውም። በፊትም ተዋደው አይደለም የሚገናኙት፣ ቤታን ለመስደብ ነው። ሁሉም ተመልከቱ። ያቺማ በኢየሱስ ምን የቅናትም አይነት አይቼዋለሁ። ኧረ በስመ አብ ጋይስ እናቴን እንሳኝነ ኢየሱስ ቅናት አይቻለሁ። አይኔ ይሄ ደግሞ አይኔ ያወጣ የዛችኛውማ አይኔ ያወጣ የዛችኛው አይኔ ያወጣ ሻም አይኔ ያወጣ በቃ እንደዚህ ፍጥጥ ያለ አይኔ ያወጣ ቢጃማዬን ሁሉ ሳይቀር ነው የምትቆጥረው። አይኔ ያወጣ ኧረ በኢየሱስ ክርስቶስ አሮጊቶቹ ጨለሉ እንዴ! በስመ አብ ወልድ ምን ሆነ ነው ግን ላይክ መድኃኒዓለም ጋይስ ምን ሆነ ነው ግን? ደህና ናቸው? ኧረ እኔ አንዴ ነው ጠቅ ማረጋችሁ ጠቅ ብሎ ናችሁ ፈታ አረጋውና እድሜ ልካችሁ ኘኘኘ ስትሉ ነው የምውለው የምትሉትኝ። እኔ አልሰድባችሁም፣ አንዴ ብቻ ነው ጠቅ ማረጋችሁ። ምንድን ራስ አበድሻት ሳምሪ ለምን ተናገርሻት? በልጅ ስትመጪ ልጅ አለኝ። እኔም እኮ ለአባቴ ልጅ ነኝ ሀናቡዬ፣ እኔም ለአባቴ ልጅ ነኝ። ጂጂ ለሳምሪ ልጅ ናታ፣ እኔ ደግሞ ለጋሾናስ ልጁ ነኝ። ተቆርቆሪልኛ። አባቴ ሲሰደብ ምን ነው ዝም አልሽ ሀናዬ? አባቴን ሸንካላ አባቷ ምናምን ያለ ትናንትና ስትሰድበው ቱናዬ መንበሩ ምን ነው እና ልጇን ላልነካ ነው አባቴን ነክታ። እንደውም ልጇን አልነካዋትም እኔ ቆንጆ ናት፣ ግን ልጅሽን እንደዚህ እየወሰድሽ አትበይ ነው ያልኩት። አይኑ ምን ልታረጊ እንደፈለግሽና ሀናቡ ፊሽካው ተነፍቶልሻል። ተራገጪ ብትቺ ከነ ሸምጋ ከነ ፊንገር ጋር እየተደረብሽ ትክክል እያልሽ አብረሽ እያሟሟቅሽ የቲክቶክ የተለመደ ነገር ነው። ቲክቶክ የተለመደ ነገር እኮ ነው። ልክ ከኔ ጋር ስትጣሉ ከአንዱ ጋር መጣበቅ የተለመደ ነው። አንዱ መደረብ የተለመደ ነው። እልል ማለት የተለመደ ነው። የተጣላዋቸው አብሬያቸው የበላሁት ወይ ጠጣሁትኝ ወይ ደግሞ ጓደኛ የነበሩ ሰዎች አይደሉም። ድሮም የማንዋደድ በአንድ ወቅት ላይ ለአንድ ወር ማትሆን ሰላም የነበረን ሰው ጋር እንጣላውት። ነገ እንጣላለን። ነገ መጣላታቸው አይቀርም ከሚባል ሰዎች ጋር ነው አሁንም ቢሆን የምጣለው። እሺ ስለዛ ጀምሪ ብዬሻለሁ። እኔ ፈቃድ ሰጥቼሻለሁ።